ከምድር ርቆ በዚያ ድቅድቅ ጨለማ ውስጥ አራት ነፍሳት ብቻቸው ነበሩ። ከ10 ቀናት የድል ጉዞ በኋላ ሬድ ዋይስመን፣ ቪክቶር ግሎቨር፣ ክሪስቲና ኮክና ጀርሚ ሃንሰን ወደ እናታቸው ምድር የሚያደርጉትን የመጨረሻ ጉዞ ጀመሩ። ስማቸው በታሪክ መዝገብ ላይ ተቀርጿል። ነገር ግን ያንን ታሪክ ለማጥናት አንድ የመጨረሻና እጅግ አስፈሪ በር መሻገር ነበረባቸው። የኦሪዮን መንኮራኩር ወደ መሬት ከባቢ አየር ስትገባ ሰማይ ተቀደደ። በሰዓት 38000 ኪሎ ሜትር ያ በረዶ የሚመስለው የጠፈር ብር በቅጽበት ወደ 5000 ዲግሪ ሴልሲየስ የሚፋጅ እሳት ተለወጠ። መንኮራኩሯ ወደ መሬት የምትወረወር ኮከብ መሰለች። ከዚያም ያ ታዋቂው 13 ደቂቃ ዝምታ መጣ። ናሳ ውስጥ ያሉ ሳይንቲስቶች የጆሮ ማዳመጫቸውን ይዘው በድንጋጤ የቆሙ። የሬዲዮ ሞገዱን በእሳት ተዋጡ። ግንኙነት ተቋረጠ። በእነዚህ 13 ደቂቃዎች ውስጥ አራቱ ጀግኖች በሕይወትና በሞት መጋረጃ መካከል ነበሩ። በዓለም ታሪክ ታይቶ የማይታወቅ ፍጥነትና ሙቀት መንኮራኩሯን ሲያናውጣት፣ እነሱ ግን በጽናት ተያይዞ ነበር። የሰው ልጅ ዕውቀትና የተፈጥሮ ኃይል የሚፋለሙበት ሰዓት። ቪክቶር ግሎቨር የጨለማው ሰማይ፣ ክሪስቲና ኮክ የእሳት ነበልባል፣ ሬድና ጀርሚ ደግሞ የፓራሳቹን መቆጣጠሪያ ተያይዞ የ13 ደቂቃ የሰው ልጅ ጽናት መለኪያ ያደረጉት። እናም ያ የማይሰበረው የ13 ደቂቃ ዝምታ በድንገት ተሰበረ። 11 ነጭ ፓራሳቾች ፓሲፊክ ውቅያኖስ ላይ እንደ ተስፋ አበባ ፈኩ። ያ ሁሉ እሳት፣ ያ ሁሉ ፍርሃትና ዝምታ በአንድ ጊዜ በደስታ ጮህ ተካ። ጀግኖቹ ወደ ቤት ተመለሱ። ከነዚህ 13 ደቂቃዎች የተማርነው አንድ እውነት አለ። ታሪክ የሚሰራው በእሳት ውስጥ አልፎ ለመውጣት በሚደፍት ብቻ ነው። ዛሬ አድማስ ተሻገሩ፣ ነገ ደግሞ ህዋን ይቆጣጠራሉ። አንድሮሜዳ ፖድካስት ድል በእሳት ውስጥ ይበስላል። መልካም ጊዜ።